ሰበር መረጃ በአማራ ክልል የ31 ሰዎች ሕይወት ያለፈበት አሰቃቂ የመኪና አደጋ። ከሐርጌሳ እስከ ኢየሩሳሌም ሶማሌላንድና ኢየሩሳሌም ምን ተማከሩ? ዶክተር ቴዎድሮስ ዝምታቸውን ሰበሩ። በደቡብ አፍሪካ የኢትዮጵያን ደም በከንቱ ፈሰሰ። የኔ ዜና ነው። ሰኞ ሰኔ 8 2018 ዓመተ ምህረት በሀገር ውስጥና በዓለም አቀፍ ደረጃ የተሰሙ ትኩስና አበይት መረጃዎችን አሰናድተናል። እስከ መጨረሻው አብራችሁን ቆዩ። በአማራ ክልል በትናንትናው ዕለት ንጋት ላይ በደረሰው የመኪና አደጋ የ31 ሰዎች ሕይወት አለፈ። መንገደኞችን ያሳፈረው ተሽከርካሪ አደጋ የደረሰበት ከደሴ ወደ አዲስ አበባ በመጓዝ ላይ ሳለ በደሴ እና ኮምቦልቻ ከተሞች መካከል ሀረጎ በተባለ ስፍራ ላይ መሆኑን የክልሉ ቴሌቪዥን ዘግቧል። ተሽከርካሪው ከ100 ሜትር በላይ ርዝመት ያለው ገደል ውስጥ በመግባቱ ሹፌሩን ጨምሮ የ31 ሰዎች ሕይወት ማለፉን የጠቀሰው ዘገባው በ30 ሰዎች ላይ ከባድና ቀላል የአካል ጉዳት መድረሱን አመልክቷል። የመቁሰል አደጋ የደረሰባቸው ሰዎች በደሴና ኮምቦልቻ ሆስፒታሎች የሕክምና እርዳታ እያገኙ ነው ተብሏል። ራያ ራዩማ ዲሞክራሲያዊ ፓርቲ የህወሓትና የፋኖ ታጣቂዎች በፈጸሙት ጥቃት 3 የራያ ተወላጆች ተገድለዋል ሲል ከሰሰ። ፓርቲው የራያ የአገር ሽማግሌና የራያነት ምልክት ናቸው ያላቸው በርሄ ትኩዬ ባለፈው ግንቦት 25 ደርቤ እያሱ የተባለ ወጣት ሰኔ 2 እንዲሁም ጥጋቡ ፈንቴ የተባለ ወጣት ሰኔ 6 ቀን መገደላቸውን ዛሬ በወጣው መግለጫ አስታውቋል። እነዚህ ኃይሎች በራያ ተወላጆች ላይ እየተቀናጀ ዘር የማጽዳት ወንጀል እየፈጸሙ ነው ሲል የከሰሰው ፓርቲው የቡድኖቹን ታጣቂዎች በአካባቢ በቅንጅት ዘመቻ ግድያ፣ አፈና፣ ዘረፋ፣ ማፈናቀል፣ ድብደባና የማሸማቀቅ ድርጊቶች እየፈጸሙ ይገኛል ሲል ወንጅሏል። ፓርቲው ለችግሩ መፍትሄ እንዲሰጠው ለመንግስትና ለኢትዮጵያዊ ሰብአዊ መብቶች ኮሚሽን ማመልከቱን ገልጦ እስካሁን ግን ምንም አይነት አዎንታዊ ምላሽ እንዳላገኘና መንግስታዊ ኃላፊነትን የመወጣት ተግባር እንዳልተተገበረ በመግለጽ ወቅሷል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ባለፈው ሳምንት በደቡብ አፍሪካ በድጋሚ በተፈጸመው የመጤ ጥላቻ ጥቃት ማዘናቸውን ገለጡ። በጥቃቱ 5 ኢትዮጵያውያንና 5 ሞዛምቢካውያን እንደተገደሉ የጠቀሱት ዶክተር ቴዎድሮስ በሺዎች የሚቆጠሩ አፍሪካውያን ሕይወታቸውን ለማትረፍ እየሸሹ መሆኑን በማህበራዊ ትስስር ገጻቸው ላይ ጠቅሰዋል። አለመግባባቶች እና ቅሬታዎች በሀገሪቱ የፍትህ ስርዓት መሰረት እንጂ በደቦ ፍርድ መፍትሄ ሊያገኙ እንደማይገባ ዶክተር ቴዎድሮስ የገለጡ ሲሆን ደቡብ አፍሪካ ወደ ጥላቻ መግባቷ አገሪቱ ለነጻነት ያደረገችውን ትግል መክዳት ነው በማለት ተችተዋል። ዶክተር ቴዎድሮስ ደቡብ አፍሪካውያን ጥላቻን እንዲያቆሙና ተጋላጭ ወገኖችን እንዲጠብቁ ጠይቀዋል። የአፍሪካ ኮርፖሬሽን በኢትዮጵያና ናይጄሪያ ለዳንጎቴ ማዳበሪያ ፋብሪካዎች ማስፋፊያ የ$600 ሚሊዮን ብድር ለመፍቀድ ከዳንጎቴ ጋር ስምምነት ተፈራረመ። በብድሩ ዳንጎቴ በኢትዮጵያ ለሚገነባው በዓመት 3 ሚሊዮን ሜትሪክ ቶን የሚያመርት ማዳበሪያ ፋብሪካ እንዲሁም የናይጄሪያውያን ማዳበሪያ ፋብሪካ በዓመት አሁን ከሚያመርተው 3 ሚሊዮን ሜትሪክ ቶን ወደ 9 ሚሊዮን ሜትሪክ ቶን ለማሳደግ እንደሚረዳ ተገልጧል። በሁለቱ ፋብሪካዎች ላይ የሚደረግ ማስፋፊያ በ3 ዓመት ውስጥ በዓመት ከዩሪያ ማዳበሪያ ሽያጭ $4 ቢሊዮን ገቢ ለኩባንያው እንደሚያስገኝ አሊኮ ዳንጎቴ ተናግረዋል። ኮርፖሬሽኑ ብድሩ አፍሪካ ውስጥ የማዳበሪያ ምርትን የግብርና ምርታማነትን ለማሳደግና አህጉሪቱ ከውጭ የምታስገባውን የግብርና ግብዓቶችን ለመቀነስ ይረዳል ብለዋል። የሶማሊላንድ ፕሬዝዳንት አብድራህማን አብዱላሂ እና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በጸጥታና ኢኮኖሚያዊ መስኮች ሶማሊላንድ እና እስራኤል የሁለትዮሽ ትብብር እንዲያደርጉ የሚያስችል ስምምነት ዛሬ ተፈራረሙ። ፕሬዝዳንት አብዱላሂ ትናንት የመጀመሪያውን ይፋዊ ጉብኝት ለማድረግ ወደ እስራኤል ያቀኑ ሲሆን ሶማሊላንድ እስራኤልም ውስጥ የገነባችውን ኤምባሲ እንዳይመርቁ የእስራኤል ዜና ምንጮች ዘግበዋል። እስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ከፕሬዝዳንቱ ጋር ኢየሩሳሌም ውስጥ ዛሬ በተወያዩበት ወቅት እስራኤል ሆነች ሶማሊላንድ ከማን ጋር ዲፕሎማሲያዊ ግንኙነት መመስረት እንዳለባቸው ማንም አይወስንላቸውም በማለት ተናግረዋል። ፕሬዝዳንቱ በእስራኤል ቆይታቸው በጸጥታ፣ በኢንቨስትመንት፣ በቴክኖሎጂ፣ በውሃ አያያዝ እና በቀጠናዊ ትብብር
ዙሪያ ከተለያዩ የአገሪቱ ባለስልጣናት ጋር ይማከራሉ ተብሏል። እንዲሁም ፕሪስቴጅ አዲስ ከአሜሪካ ኤምባሲ ጋር በመተባበር ያዘጋጁትና አትሌት ኃይሌ ገብረስላሴ በክብር እንግድነት የሚቀርብበት ቢዮንድ ዘ ስክሪን የተሰኘ ልዩ ዝግጅት ዛሬ ማክሰኞ ሰኔ 9 ቀን 2018 ዓመተ ምህረት በአሜሪካ ኤምባሲ ግቢ ውስጥ በሚገኘው የሳችሞ ማዕከል ከቀኑ 8 ሰዓት ጀምሮ ይካሄዳል። መግቢያው ቀድሞ መመዝገብ ብቻ ነው። እናንተም መገኘት ትችላላችሁ። በአፍሪካ ጃዝ ቪሌጅ እውቅ የጃዝ ሙዚቀኞች የሚሳተፉበት ልዩ የጃዝ ሙዚቃ ዝግጅት ትናንት ከምሽቱ 2 ሰዓት ጀምሮ ተካሂዷል። በዝግጅቱ ላይ የጃዝ ኢትዮጵያ መስራች ሙላቱ አስታጥቄና አንጋፋው ድምፃዊ ግርማ በየነ ስራቸውን አቅርበዋል። የሰዓቱ አበይት መረጃዎች እነዚህ ነበሩ። ወቅታዊና ታማኝ መረጃዎችን በፍጥነት ለማግኘት የኔ ዜናን ፎሎ እና ላይክ በማድረግ ቤተሰብ ይሁኑ። ለወዳጅ ዘመዶም ሼር ያድርጉት። ስለተከታተላችሁን እናመሰግናለን። ሰላም ለሀገራችን።